ዋና የሐዋሳ መንገድ ነው ወደ አሮጌ መናኸሪያ ማለት ነው። ዋልካው ጋር ዱሬሊ መሆን ያለበት መንገድ አይደለም፣ ግን ያው ቀጥ ብለሽ ብትሄጂ በቃ አንድ መንገድ ነው። እናት ግን እኛ የምንገኘው ከናትናኤል ገዝታውስ ፊት ለፊት ጉለማዛ ፊት ለፊት ነው ማለት ነው። ያው ገስ ማድረግ ትችላላችሁ። ምን ነው አይፎን 17 ፕሮ ማክስ ጋርምስ ይኖርሻልሽ? እኔ ገዛልሻለሁ። ኧረ እኔ እኮ አይፎን ምናምን ማቴሪያል ሀብታም ምናምን የማቴሪያል አስተማርነው ምን ሀብታም እኔ የእንትን ሀብታም ያስተሳሰብና ኦኬ ሶ ፒያሳ ነው ያለነው አሁን የት ያለነው? ሶ ከፒያሳ ደግሞ አሁን መተናል ማለት ነው። ወዴት ነው የምንሄደው? 05 ሞተር ነው። ሐዋሳ እንደምታውቁት አለ የተባለ ሆስፒታል ነው ሐዋሳ ላይ የተባለ ነው። ስም የለውም። ኦኬ እቺ መንገድ ተከተለ ስትሄድ ያቺ አይጣለች። ሌላ ቦታ የት እንሄዳለን? ነገ ምናምን ያቺ መንገድ እንደጨረስን እዛ ጋር ሀይቅ አለ ማለት ነው። ሀይቅ እንቆምና የሆነች አሳ ምናምን እናዛለን፣ በላ እናደርጋለን። 8-9 ሰዓት ነው። ከዛ ወደ ሆነ ነገር እንወስናለን ማለት ነው። እዛው ብዙ ሰዓት ነው። ኦኬ ይሄ ደግሞ አግሪ ካልቸር ምናምን ይል ነበር መግቢያው። አሁን ላይክ ምንም አይልም፣ ግን ግቢው ይሄ ነው። አይ ቲንክ ሙሉ ለሙሉ አጠሩ ፈርሷል። ባይዘው በጣም ይደብራል። እዛ ጋር ደግሞ ሁሌ ፎቶ የሚያነሱ ልጆች አሉ። አንቺ ሙሉ አጠሩ ፈርሷል። አይ ቲንክ እዚህ ጋር በኮሪደር ልማት እየታሰበ ነው በሰፊው። ሙሉ አጠሮች ፈርሷል። እዚህ ጋር ሙሉ እዛ ጋር ኒክራጅ እንዳይደርስ እንሂድሽ። አንዱ ዛፍ አሁን እዚህ ጋር ወደቀ ነው የምትለኝ። በጣም ነው የሚያሳዝነው ይሄን የሚያክል ዛፍ። ይሄ እኮ ማያሚ ውስጥ ብቻ የሚገኝ ዛፍ ነው ታውቂያለሽ? እና ይሄ ዛፍ አይገኝም። እናቴ ትሙት ነው ያመልሽ ደው ቀረ። ይሄ ዛፍ እየቆፈሩት ነው፣ ግን አንድ ሁለቱን መሰለኝ አይ ቲንክ መሀል ላይ ያሉትን መቼም አያነሱትም። ይሄ እዚህ ጋር ያሉትን በጣም ሞኝ ናቸው ካነሱት። በጣም ውበት አለው። እስቲ ኔክስት ታይም ፓርት 2 ከሰራውላችሁ እናየዋለን። ደግሞ ታድሰው ብለን እናስባለን። ሆፕፉሊ ሶ ያማን ዲዛ ዋሳ ያ ደግሞ የአግሪ ነው። ይሄም ሜዳ ነው። ኦልሬዲ ኮሪደሩ መጥቷል። ያው አረንጓዴ ምናምን የሚታያችሁ ከሆነ እዛ ጋር ኮሪደሩ መጥቷል። የመሄጃ የሳይክል ምናምን የተመቻቸለት ነው። እዚህ ጋር አረንጓዴ ከታያችሁ ያ እንደዛ ነገር ነው። እዚህ ጋር ያለችው አደባባይ ግን ፌሱን በጣም ያዘነ ይመስሉ በጣም ማለት ነው ከመጠን በላይ ለረጅም ጊዜ ነበር ድሮ። እሺ አሁን ደግሞ ጭራሽ አጥሮት ምን እንደሆነ እኮ አዲስ አበባ ራሱ የለም ተጀምሮልኛል። ዋው የሚያምር ቤተክርስቲያን ማለት ነው። ኮሪደር ልማት ላይ ነው የተገናኘ ነው። ሐዋሳ እንዳገጣ ይገርም ታይም ነው ባይ ዘ ወይ እንኳን እንደዚህ የታደሰ አገኘ ነው። ኔክስት ታይም ነው ብሎ ሆፕፉሊ እናገኝ። እንዴ አሳ ቤቶቹ ከነሉ what the fuck አው ድኩሬም ነው ወይኔ ጋይስ፣ አሳ ቤቶቹ የሉም። አሳ በላለሁ ብዬ ግን አይ ቲንክ ቢዚ እስቲ ውስጥ ደግሞ ገብቷል እንትን እንበላለን ብዬ አስባለሁ። አሳ እስቲ ውጭ አሉ አንድ ሁለት አሉ እዛ ጋር እንጂ ተበልተን ነበር አይደል? ሰርክል ጨበሰሻል እንደዛ ሰርክል የሚታወቀው ታዲያ በዛ ነው እኮ። ቤተክርስቲያኑ እንደዚህ ግልጽ ሆነ አይቻለው አቅም በቀርሽ እንደዚህ አሁን ሲያነሳሱት እንደዚህ እንትኑ ዛፉ ምናምን ግልጽ ሆነ። ሰርክል ኦፍ ላይፍማ ያው እዛ ጋር ነው። ግን እንዴት አወቅ? እዚህ ጋር ብቻ ነው ያሉት አሳ ቤቶች አልፈረሱት እንጂ እዛ ጋር ምናምን በዚህ ሳይድ ሁሉም ተነስቷል። እዚህ ጋር አንዳንድ ጌጣጌጦች አሉ። ታኑ እንደሚያስጨንቁ ነው ካሜራማኖቹ
ሁሌ እዚህ ጋር ስትመጡ ፎቶ ላንሳችሁ የምትሉት ማለት ነው። ያው ፊት ለፊት እኔ ነኝ የምቀርጻችሁ ዛሬ እናንተ አይደላችሁ ነው የምትቀርጹኝ፣ እኔ ነኝ የምቀርጻችሁ። አልሰማም። በጀልባማ ግድ ነው እንሄዳለን። ኔክስት ስቶፕ በጀልባ አይደለም የካሜራ ማንኛችም። እሺ በኋላ በባዘሬ በኋላ እንገናኛለን። ካፒቴን አይ በሷ ነው የምንሄደው። እቺ እዚህ ጋር ያለው ቅዝቃዜ ወይኔ እንኳን መጣ። አንቺ እዛ እኮ ግለት ነው እኮ። ካፒቴን የተላፋ ነው። ይሄ ነው የሚነዳው። በኋላ ይሄን ነው አመኝ የሚሄደው። ምን እያደረገው ነው? ኦ ማይ ጋድ እንዴ what the fuck ኒገ ተረጋጉ እንጂ እርግጠኛ እሺ በራዘ አሳስ አሳዎቹ ተለቅ ያሉሽ ሚጢጢ አሳ እየመጣ ነው። ተለቅ ያሉ ስለዚህ ፕራይሳቸውም አንድ አይደለም መሰለኝ። እስከ ጥግ ሐዋሳ እንደዚህ ናት፣ በውሃ የተከበበች ናት። እኔ የሚገርምሽ ከዛ እንደዚህ ዞራት የሆነ ጊዜ በመኪና እንደዚህ ቢገብቻለሁ። አነስ ያለች ከተማ ናት። እዛ ከሆነ አይደል እንሂድ አልኩሽ። እዛ አካባቢ ነው ያው መሄድ ነው። ሰላም ብለን ነው እንመለሳለን አይደል? ጥብሱ መምጣት አለበት። እዚህ ሞተር ወፍ ብዮ ነው ሞተር ተለማመድ። እቺ መንገድ ብዙዎቻችሁ ታውቋታላችሁ። ከዛ እያሉ ነው ፒፖ። ትንሽ ቫይቡ የተመለሰ ይመስላል። ላስት ታይም እዚህ የመጣው ጊዜ ትንሽ ሞተት ብሎ ነበር። ከዚህ በኋላ በልብደግ የለም መለስ አሳ የሚያጠምዱ ሰዎች እዚህ ጋር ጥግ ላይ አለ ምናምን እንጂ ላይክ የሚበላበት የሚጠጣበት ቦታ በደንብ ያለ ወደዛ ነው። አንድ እንትን ጨመሪበት። እሺ ምንድን ነበር? ሸክላ አይ አንድ ጥብስና አንድ ሸክላ። የስንት ናቸው እነዚህ? አንድ ተለቅ ያለውን አንድ ጨምሪልን እና ደግሞ እንትንም ጨምሪልን። ሸክላ ቢሳ ኦኬ። ፉድ ኢዝ ሬዲ። እንብላ እስከዛ። ያቺና እቺ ግን እውነትሽን እኮ ነው። እቺኛና እቺኛ ምን ነው አሁን እኔ መማር የምፈልገው አንደኛ ነገር አሳ እንዴት እንደሚበላ አላውቅም። አጥንቱን እበላዋለሁ። አሁን እኔ ከአጥንቱ ነው የጀመረው። ይሄን ነው የምበላው። ለኦንሊ ቲንግ ጋይስ አሳ ምናምን እዚህ ቦታ ስበላ ዝንብና ዝንብ ብቻ ነው። በኋላ ተቀጅ ቢ መጣች ጂጅላስ በዋ ፈልጋ ነው የምመጣው። በላሉን አዳውቅም አልኳችሁ እኮ ቀርብ። ግን አሳን መብላት በብልሃት ይባላልና ያሰ ሶስተኛ አሳችን መጥቷል። ግን ዝንቦቹም በዛው ልክ መጥቷል። ዘኢንድ የምን እንደ ሁላ ነገር ተሰብስቦ ይሄን የመሰለ አናት ያለ የምን ዘኢንድ ነው የመጣው ማማዬ የመሰለች እኔ እበላለሁ። ውስጡ ምናምን ነው አልቃለሽ። ራሱ ውስጥ የላትም። ገባሽ? ፈሽተናል። ተጨማሪ ነገር እየታደረበት ነው። ያስቆ 3000 ኪሎ ሜትር ተነዳኮ ኬኬ ፍሲናስ መጣለች። እቺም ቀመም ቀናችን ሊያበብ ነው ማለት ነው። ሰናታል ማለት ነው። አሁን የቀረን የአሳ ዘርፍ ማለት ነው። አሳ ሾርባ ብቻ ነው። እሱን ደግሞ ሲንግል ስለጀመርን ለዛሬ ይለፈንና ነገ ምናምን ደግሞ እንሞክረዋለን ማለት ነው።
ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለማ ኑኮ ይራሳውን አትረሽምና አዋሳ ቅድም ስንት ብር ነው የከፈልነው መሰላችሁ? ለሶስት አሳ ጥብስና ለአንድ ሸክላ አሳ ሁለት ሲንግል እና አንድ ሁለት ኮካ አንድ 30 ብር ነው። በጣም ፌር ዋጋ ነው።